ኢንተርቴን ይሄ ቀልድ ምናምን ኢንተርቪው ሰው ቀልድ እንጂ አይሰማም ስለሚመስል ነው። በጣም ቁም ነገር ብቻ የሚሰሙ ሰዎች አሉ። ዞር ብሎ ማያዩክ ምንድነው ነጥብ የምነሰለክ እንደዚህ አይነት ሰዎች አሉ። ያቺ ሴት ምን አለችኝ? አሁን አንተ የምትለኝን አውቃለሁ። የእውነት ያንተን ፕሮፌሽን መንካት እንዳይሆን እንጂ የምትለኝን አውቃለሁ። በሳይንስም በሳይኮሎጂም ኢቭን መጨረሻ ላይ ምን እንዳለች ታውቃለህ? ይሄን የዘራሁትን እንደማጭድ አውቃለሁ አለች። ይሄን የዘራሁትን ያቺን ቅምጥ ቤት ሆኜ አፓርትመንት ላይ ሰውየው 160 ሺህ ብር ነው ለቤቴ የሚከፍለው እና አንዳንድ ቀን እንዲህ ወደታቻይና ዝለይ ይልኛል እና ምንድነው እኛ አሁን ስናወራ የማይጸጽታቸው የጊልቲነት ስሜት የማይሰማቸው ምንም ህሊና ነው። እግዚአብሔር ከላይ በአንዴ ባይመታህም በልምጭ አንተ ግን በየቀኑ ህሊናን ይመታል እኮ ይመታል። ባይዘው እዚህ ጋር ፍቅረኛ ተቀምጣ እሷ አላየችም እዛ ጋር ልክ ስትል ባትያዝም በየቀኑ በህሊና እንደተያዝክ ነው። ከዛ ደግሞ ከዚህ ከራስ ጸጉር እስከ እግር ጥፍር ያስታውቅብሃል። እነዛ ነገሮች የሚያውቁ ሰዎች ከመጡ ያውቁባል። ሶ ፖይንቴ ነገሩን ምን ወለደው? አንድ ድህነት፣ ሁለተኛ ኮምፒቲሽን ውድድር። እንትና መኪና ገዝታለች እኔ ለምን ሽቶ ባቅ አንተ 10 ምናምን በትክክል የሚሸጥ ሽቶ እኮ ዛሬ 15 20 ሺህ ብር ነው። 60 ምናምን ሺህ ተብዬ ባለፈው ተመልሼ እመጣለሁ ብዬጃለሁ። እሱ መካከለኛ ነው። 60 ምናምን ሺህ 60 ምናምን ሺህ what's the hell is going on? ቲክቶክ የምታመጡልኝ አመሰግናለሁ። ከዚህ በኋላ ደስ እያለኝ ነው የምቀበለው። ዋጋው ዘወቁኝ ነው። ልደቱ አልፏል። ባለፈው አላካችሁልኝም፣ ድሮ ትልኩልኝ ነበረ። እዚህ ጋር ባለው ስልክ ቁጥር አስቀምጣለሁ። እየቀለድኩኝ ነው። እሺ ደሞዝህና እነዛ ጓደኞች በተለይ በጣም መጥፎ ምን እንደሆነ ታውቃለህ? ውድድር። በዚህ አጋጣሚ ባይዘው ካንተ ትንሽ በጣም ወዶ ነገር እንግዲህ እንኳን ሚዲያ ላይ በዚህ በማኔ ደረጃ ቀርቶ ትንሽ እንኳን 500 ፍሎር ያለው ተማሙቶም ቢሆን የማያረገውን ነገር አድርጎ መኪና ይገዛል። ለው መኪናው እኮ ከሱ በወር 80 ሺህ ብር ተመላሽ ያለው ሊሆን ይችላል። ትልቁ እኛን እየገደለ ያለ ምን እንደው ታውቃለህ? ይሄ ኮምፒቲሽን ውድድር። እኔ አንተን መምሰል አይጠበቅብኝ። እኔ አሁን አመ ሜሬጅ ካውንስለር አይደለ? የእውነት የቅድሟ ስዊፍት እየተከራየች ነች። ዋው! ግን ምን የእውነት እና ሰዎች የማይገባቸው ግን ዘኒው ሌክዠሪ ምን እንደሆነ ልንገርህ፣ እቃ ለመግዛት ዘኒው ሌክዠሪ እኔ አንድ ጊዜ ስቲም ውስጥ ተኝቻለሁ። 40 ምንጭ ማለት ነው። በቀኑ 8 ሰዓት እያልኩ ተኝቼላለሁ። ሰውየው አይቶኝ ገርሞታል። ለካ እኔ አልገባኝም። እሱ ደግሞ የሚገርም ውድ መኪና አቁሞ ሪዞርቱ በራፍ ላይ አቁሞ እየተጨነቀ ነው። እኔ አስተዋልኩትና በሆነ ጊዜ ላይ ተገናኘንና ስንገናኝ በቀን 8 ሰዓት ላይ የሚተኛው ልጅ ነው አይደል አለ። እቁብ የለበትም እዳ የለበትም። you know what the new luxury ምን እንደሆነ ልንገርህ። እኔ ትናንትና የሚገርም ቪዲዮ ሰርቻለሁ። ሳይክል ግዛባት 30-50 ሺህ እሷን ይዘህ ከፈለኩ ወክ አድርግ። እኔ በህይወቴ ለሰው ብዬ ምንም ነገር ማድረግ አልፈልግም። ድግስም ይሁን መኪናም ይሁን ልብስም ይሁን ቤትም ይሁን ድሮ ከ40 ምንጭ ስንመጣ የሆነ ሻሸመኔ ላይ እንዲቆርጬ ጌጁን ጥየዋለሁ። አጋናቲ ማደርገው ነገር ከሆነ ራሴ ያደርጋለሁ። ለምን እንደሆነ ልንገርህ፣ ሀብት ማለት owning your mind ነው። ይሄን የሚያክል ትልቅ ህንጻ ተከራይቼ እከፍል ይሁን አልከፍል ይሁን እንትኑ ይመጣ ይሁን አልመጣ ይሁን ካልኩኝ I'm not living። ግን ሰዎቹ እንደምትለው understanding everybody is comparing with everybody። ዲዮጋን ምን እንዳለ ልንገርህ፣ ከንግግር ጋር ስለሚገናኝ ዲዮጋን እና ከተማው እየነደደ ነውና እኛ ንብረታችን እያሸሸን ነው፣ ሀብታችን ቶሎ በለሂድና ሀብትን አሸሻንተ ምንድነው የምትንጎራደደው ሰፈር ውስጥ አሉ። እኔ ሀብቴ አይምሮዬ ነው አለ። አንድ ልጅ ሻይ ቡና ካላል በጣም ስታስጨንቀኝ የዛሬ 3 ወር አካባቢ ሻይ ልንጠጣ ቁጭ አልን። አንድ ጥያቄ ልጠይቃለች። ጠይቂኝ አልኳት። ባለቤቷም ቁጭ ብሏል እና ይሄን ትዳር ባታማክር ይሄን ዘርፍ ባትሰራ ምን ትሰራለህ አልኩት። አልማልኩም። አይ ዶንት ኖ ያለታ ምን እንዳስማለኝ ያው እግዚአብሔር ምስክር 1 ሚሊዮን ስራ ሰራለሁ አልኳት። ዋይ አለች። እንዴት አለች። እኔ ራሴን አጀስት ያደረኩት ጎንበስ ብዬ ከታች ይሄ ፌል ቢያደርግ የፈለገ ዘርፍ ላይ ገብቼ እንድሰራ አድርጌ ነው ራሴን አጀስት ያደረኩት። እኔ አይምሮዬ ነው ሀብት። ይሄ ፌል ቢያደርግ ሚዲያ ላይ ብቻ እንጀራ የሚበላ ሰው አይደለም። የፈለገ ዘርፍ ላይ ይሄን ብቻ ነው የፈለኩት አለ። ስቲል ባይዞይ ብዙ ሰው ጥያቄ ጠይቆኛል፣ ብሮድካስት፣ ቲቪ፣ ሬዲዮ ላይ አይ ዶንት ኖ ለምን እንደሆነ አላውቅም። ያ ጥያቄ እስካሁን ውስጥ ይጨዋል። እኔም ፕራውድ ሆንበታል። ምን መሰለ እኔ የምለው ካወዳደርክ
ሳትወድ በግድ አፓርትመንት ልትገባ ነው፣ ሳትወድ በግድ መኪና ልትቀየር ነው። እዛ ጋር የምታለቅስ እናት አለች፣ ወንድም አለ፣ እህት አለ። ሁላችንም ደስ ይለናል። ገመችስ ቢነዳ አንተ የሆነ ነገር ደስ ይለናል። የከተማው ሀብታም እንደምታየው ነው። ቅድም እንደነገርኩ 7 ቦታ ፎቅ ይዞ ምናልባት የ7 ሚሊዮን ብር መኪና 7 ቦታ ግን ፎቅ አለው። የኛው ወደዚህና ወደዚህ ልትወርቅ የደረሰች ቢዝነስ ይዞ በቃ መታየት ይፈልጋል። ሴቷም ከዛ የተነሳ ሽቶ እኔ አሁን 9,000 ብር ደሞዝ እየተከፈላት ነርስ ናት። 9,000 ብር በወር ደሞዝ እያገኘች ቦሌ መታ ነው ከጓደኞቿ ጋር የምትበላ። ማን ይዞር ሽቶ ግቢ ነይ እሺ ቦሌ እኮ መራመድ ራሱ እኮ ያስመራል። መራመድ እኮ ያስመራል። በህይወት ውስጥ ሰው ያልገባው ነገር አለ። ያለህ ነገር እኔ ራሱ አልጠቀም ማለት ነው። ሸቶ ግቢ እኮ ገብቼ ቼክ አድርጌ ነው የምወጣው። ስትበላ ይቻላል ሚስጥር አወጣለሁ። ሊያቢሊቲ ስላልገባቸው ነው የሰው ልጅ what is liability? ዕዳ ልበለው ትርጉሙ ትክክለኛው እሱ አይደለምና ምን መሰላችሁ የምትገዛው መኪና ነዳጅ እየጠጣ ገንዘብ ብቻ ከኪስ የሚያወጣ ከሆነ ላንተ ዕዳ ነው። ሌላ ገንዘብ የማያመጣ ከሆነ አብዛኞቻችን ምንድነው ህይወታችን ውስጥ እንዳንለወጥ ያደረገን ከ85 እና 90% ሰው እኮ ፎሎወር ነው። that's why እኮ የዓለም ህዝብ ወዲህ የምታረገውና the so called አጀንዳ ፈጣሪና መሪ 1% እኮ ነው። ስለዚህ ምንድነው ራሱን ትቶ ሰውን መሆን ነው የሚመኘው። ሰው የሆነ ጊዜ ደግሞ ወደ ራሱ መመለሻ መንገድ ይርቅበታል። ከዛ በኋላ አብዛኛው ሰው ወይ ከአገር ይጠፋል ወይ ምን ይላል ወይ አይተህ ከሆነ ዝቅ ብሎ መስራትን ይሰለቸውና ትልቅ ዕዳ ውስጥ ይገባና ያ ዕዳ ግን መክፈል ሲያቅተው እንዴት አድርጌ ዝቅ እላለሁ ብሎ አገር ይለቃል። ማናችሁም በምታገኙት ነገር ውስጥ ገቢ የሚያስገባላችሁ ነገር ከሆነ ትክክለኛ መንገድ ላይ ናችሁ። ላያቢሊቲና ካፒታልን ለሁሉም ሰው እንዲገባ ብዬ ነው ጃርገኑን ላውርደውና አንተ በሳይክል ሄደህ የኔ መኪና ከምታመጣው ዕዳ በላይ የምትሰራ ከሆነ ትክክለኛው ካፒታሊስት አንተ ነው። አሁን እዚህ ጋር ነው መለየት ያለባቸው። አብዛኛውን ጊዜ ከዚህ ከትዳር ሪሌሽንሺፕ ቅምጥ ሚሉ ነገሮች በመጀመሪያ ደረጃ ህይወታችሁ ራሱ ወይም ያ ግንኙነት ዕዳ ነው ወይስ ሀብት ነው? ትዳር ኦልዌይስ ሀብት ነው። ሊያቢሊቲም ግን ይሆናል። አንተ ትዳር ሊያቢሊቲ አይደለም። ትዳር አይደለም የፈጣሪ እጅ ያለበት የተባረከ ትዳር ኦልዌይስ በረከት ነው። እንደዚህ ብለህ ጀምር። ቆይ ትዳር ሳይሆን ፈጣሪ የባረከው ትዳር ሚስት ያገኘ በረከት ያገኘ ስለሚል እንደዛ ያስኬዳል። ትዳር የሰው አይደለም። ካገቡ በኋላ ባናታቸው ገብተው ደሃ የሆኑ ሰዎች አሉ። ለምን መሰለህ እኔ ማቀዋን ወንድሜ ልምዘዝ አሁን ያማከርኩት ሰው ላውራ አይደለም። ሲገባ በዕዳ ገባ። ይኸውልህ መነሻ እኮ ነው። ኬሻ በጠረባ ላይ እኮ ልታገባት ትችላለህ። የሳር ፍራሽ ማለት ነው። ታይዘህ ታድጋለህ። በዕዳ ግን ተበድረ ከማን ያዟል በታች መሆን የለብኝም ብዬ ደሞዜን አስይዤ ያለኝን የቤተሰብ ካርታ ሁሉ አስይዘ የምትበደር ከሆነ ትዳሩ ራሱ ዕዳ ነው። በዕዳ ነው የገባኸው። ስለዚህ ከደስታ ይልቅ ዕዳውን ነው የምታጣጥመው። ወደ ትዳር ስትገቡ ፕሊስ በዕዳ አትግቡ። ባለች ነገር ፕሊስ ታገቢኛለሽ ያለችን ይቺ ናት። ከዛ በኋላ ታይዘን እናድጋለን። ሄደች ከዛ እንደዚህ ስትልኩ አረ ተገላገልካ ከስቃይ ተገላገልክ። ወደተለዋ መውደድ ውሸት ነው። የማይወደድን ሰው ከመውደድ ይሻላል። ኖ አይደለም እኮ ይኸውልህ፣ እናንተ እዚህ ከተማ ውስጥ ያልተረዳችሁት ድሃ ወንዶችን ነው። ገብቶሃል? በቃ ማለት ምኞቱ አላቸው። የሆነ አቅፎ መተኛት ይፈልጋሉ፣ ያምራቸዋል። በቃ እንደው ሌላው ቢቀር ምናምን ግን ያለች እቺን ያልካለ እቺ ምንድናት ነው ይሄ ጋዚ ነው የሚሉት ማለት ነው። ይሄ ማለት እኔ በጣም እኔ just I'm too realistic ነኝ። I've never been fake። እኔ እውነት ማውራት ደስ ይለኛል፣ ማስመሰል አልወድም። የእውነቴን ነው የምልህ። ቆይ like ህዝቡ የማይረዳኝ የሚተቸኝም ቀርበው ሳያቅ እውነቱን ስለማውራት የህዝቡን ጥያቄ የአንድ ሳይድ የቀረው መነሳት የሌለበትን ታነሳለህ። I appreciate that። ያ ፓርቱ ይሄ የምናወራው ጥሩ ፓርት አለ። ጥሩ ያልሆነው ፓርት ደግሞ ሲመጣ ነው ባላንስ የሚሆነው። አንተ የምትለው ነገር እኮ ትክክል ነው። ለጊዜው ልትብሰከሰክ ትችላለህ፣ እምቢ ብላ ስለሄደች ማለት ነው። ፈጣሪ ግን ነቀርሳን የነቀለልህ ቆጣሪ ነው የምትሆንብህ። እሱ እውነት ነው። ግን
እዚህ ጋር መርሳት የሌለብህ ደግሞ ይዞ የሚያመጣው ዳሜጅ አለ። እንደዛ አልረዳም። ለምሳሌ እኔ የዛሬ 10 ምናምን ዩኒቨርሲቲ ተማሪ ሆኜ ፍቅረኛ ጥላኝ ስትሄድ አይኖ ደሃ እንደሆንኩ ጥላኝ እንደሄደች አይኖ አሁን ብትይኝ ወይኔ ተበላውን ብላ እንደምታለቅስ ልስን አገድ እኮ አገድ አሁን ብትይኝ ኦ ማይ በቃ ስታይ ምንም ነገር የለኝም ወይ አላቅም ወይ ብር የለኝም ወይ ዝነኛ እንዴት ኖርኩ? ጥያቄ ልጠይቅ። ገንዘብ ስለሌለህ ነው ጥላ ሄደችው? ከኤነርጂ ያለኝ ከቤተክርስቲያን ያለው በትምህርቴ በጣም ጎበዝ ነኝ፣ ህልም አለኝ። ገብቶሃል? ቆይ ገንዘብ ስለሌለህ ነው ብዬ ያሰብኩት ያኔ ሳይ ምን አለኝ ያኔ እኔ እኮ ለራሱ እኮ ጨለማ ውስጥ ያለው ሰው ነኝ። ግን አይውሽ ያኔ ብትወደኝ ኖሮ ይሲ እሞትላት ነበረ ዛሬ። አየህ ያኔ አሁን ብትወደኝ I got a business, I'm famous, I know something. አሁን ከወደደች እንደውም ትጎዳለች። እሱን እኮ ነው የምልህ። አሁን እኮ ፍቅር ማለት ምን እንደሆነ ልንገርህ። እኔ ያለኝ ነገር በሙሉ አምጥቼ ቴብሉ ላይ ቁጭ አደረኩ። አንተ ልደቷን እንዴት እንዳከበርኩኝ እዛ ዩኒቨርሲቲ ብታይ በሌለኝ ብር አልቀጥቀጠው። እሺ ልደቷን አከበርክላት። እንዴት እንዳከበርኩኝ እኔ እኮ ተከብሮልኝ አያውቅም ወንድሜ። ዳቦ ኬኩ አብረን መርካቶ ሄደን የሆነ ኮት መግዛት ፈልጋ ከዛ በኋላ ያልገዛችሁን አምጥቼ ጓደኞቼን ሰብስቤ ሰርፕራይዝ አድርጌት ምን በቃ ያለኝን ሁሉ ነው የሰጠሁት። ያለኝን በሙሉ ሰጥቼ አልወደደችኝም። ቆይ ብሶት ላውራ ቆይ but when I'm there so በህይወቴ ፍቅር ያላየው ሰው ነኝ። ኦኬ ትሩዙ ምንድነው? እንኳን ሄደች ነው። እንኳን ማለት አንተ ያልከኝን ያኔ መንፈስ ቅዱስ ከበስተጀርባ ሆኖ እንኳን ሄደች ትክክለ ብትወድ ኖሮ ከነድነት ነበር የምትወዱ ይለኛል። እዚህ ጋር ግን ያለው አለመፈቀር፣ እዚህ ጋር ያለው መጠላት፣ እዚህ ጋር ያለው መናቅ፣ እዚህ ጋር ያለው ሁሉን ነገር ሰጥታ አለመወደድ it breaks you. ቆይ ይሄን ቀን ናፈኩት እኔ። እግዚአብሔር ይመስገን ትዕግስቱን፣ ጽናቱን ምኑን ሰጠኝ። ታግሼ ወጣው አመለጥኩኝ። ስንት ያልወጡ ሰዎች አሉ። ስንት ያልወጡ እዛው ጨለማ ውስጥ ተቀብረው። ሴት ማለት መጥፎ ናት፣ ሴት ክፉ ናት፣ ፍቅር የለም። እኔ እንደዚህ አይደለም ባይዘው። እኔ አም ቬሪ ኦፕቲሚስቲክ ነኝ። ካንተ ጋር ነኝ ያለሁት። አይ አግሪ። እሰይ ነው የምለው። እሰይ ችግሬን አይቶ የሆነ ሰው ሲሸሽ የኔ አይደለም ግን ድክመቴን፣ ስንፍናዬን፣ ኃጢአቴን፣ ውድቀቴን አውቆ የሚያነሳኝ ሰው ካለ ያ ሰው ነው የሚያፈቅረኝ ሰው። እንዴ ማን ትክክለኛ ወዳጅ የሚታወቀው በችግር ጊዜ ነው ይላል መጽሐፈ ሲራክ ላይ ነው፣ መጽሐፈ መክብብ ላይ። ትክክለኛ ወዳጅ የምታፈራው በችግር ጊዜ ነው። በደህና ጊዜ ጓደኛ አታፈራ። በደህና ጊዜ ፌክ ሰው ነው የምታመጣው። ሀብታም እያለ የምትወጣ ሴት ፌክ ናት። በችግር ሰዓት ግን የምትመጣዋ ማንም በሌለ ሰዓት ከአንተ ጋር ግን የቆመችዋ ሴት ያችን ሴት አግባት። ያቺ ሴት ከእግዚአብሔር የተላከች እንደሆነች ይገባኛል። ከአንተ ጋር ነኝ ግን it is not easy እንደምትለው በቃ እሺ ብዬ ምትሆነ እኔ እንደዛ ብዬ እኮ ነበረ እኔ ላይ ሰጠኝ። ኦኬ ምን ችግር አለ እናቴ ሞታ ያለ ግን በነጋታ ናፈቀች። ተቃጠልኩ፣ አረርኩ። ይሄ ብሮ የሚለው ማን ያዟል የለም ያኔ ገብቷል። አየህ በነፃነት ላውራ ትንሽም ወጋ ላርገው። ሪሌሽንሺፕ ውስጥ የመጀመሪያ እሳት አግኝቶታል። አሁን በጣም ወደዋታል። ግን አንድ እውነት ልንገራችሁ፣ ሁላችሁም በተለይ ፍቅር ውስጥ ነን የምትሉ ወይንም ደግሞ ስላልወደደችኝ ነው የምትሉ የወደድከውን ነገር ሁሉ ምድር ላይ አታገኝ። አንድ ሁለተኛ ያኔ የፈለጋት ለጓደኝነት ነው፣ ለትዳር አይደለም። ለትዳር ነበር። ራስህም ገና ምንም የለኝም እያልክ ለትዳር ነበር። አንዴ ያኔ ጅል ነበር፣ ቂል ነበር፣ ዶንቆሮ ነበርኩ። አላቅም ላይፍ እንደሚሰራ ሴት ምን እንደምትፈልግ ትዳር ምን እንደሆነ እኔ ለምን እንደተጎዳ ታውቃለህ? ለትዳር ነው የፈለጋት ልታገባት። ኤግዛክትሊ በጣም ጥሩ። ለዛ እኮ ለጓደኛ በሆነማ እኮ ግቢ ውስጥ ስንት የኔ ተራ ነው። ሐሳቡን ልጨርስ። ለትዳር ፈልጋ ወይ ፖድካስት አዘጋጅና ጠራኝ። እውነት ነው። ሰዓድ ፕሊዝ ማይ ፈርስት አንደኛ እሱን የማደርገው በአማርኛ፣ ሁለተኛ ደግሞ ጸግሽ በአደባባይ። ግን አንድ ነገር ልንገርህ፣ ያኔ ስለተጎዳ አም ሶ ሶሪ። ያ አፍላ ፍቅር ትዳር አይሆንም። ያኔ አልበሰልክም። ግን ኦልዌይስ የወደድከውን ነገር ምድር ላይ ታገኛለህ። አሁን እንኳን አታገኘው የወደድካቸው። አንድ ሁለተኛ ደግሞ ነገሮች በአንተ ውስጥ መጥተው አለመሆናቸው ፈጣሪ አንተና እሷ ልጅ እድሜያቸው ረጅም አይደለም፣ በጊዜ ነው የገላገለ። ወይ ትበድላት ይሆናል ወይ ትበድላት ይሆናል። ስለዚህ አንዳንድ ጊዜ
መውደድን በይሄ ኢገር ፊሊንግ እንደዚህ ብለን የምናገኘው ፓሽኑ ላይ ትጠግባታለህ። ቅድም ያለውን ነገር አስታውስ። አግብተህ ውደዳት። ወደህ ከገባ ትንሽ ኮረኮንች ነው። ምክንያቱም እያንዳንዱ ነገር አሁን ለምሳሌ እስቲ ኮሜንት ላይ አስቀምጡልን። በተለይ ይሄ እንደ ዝንጀሮ የሚያቃጥል ፍቅር ውስጥ ያላችሁ ሰዎች አቀዝቅዙት አይደለም እንዴት እየተቃጠላችሁ እንደሆነ በተደዋወላችሁ ቁጥር አንዱ እሺ እያለ በሆዱ እያረረ አንደኛው እያለ የሌለ መስዋዕትነት እየከፈልክ ነው። ይኸውላችሁ ግልጽ ነው። ሪሌሽንሺፕ ሁለት የተለያዩ ሰዎች ስለሆነ የሚገናኙት መቃጠል፣ መናደድ ምናምኑ ያለ ነው። ያ ኢሞሽን ግን ሰላም የማይሰጣችሁ ከሆነ ቀጥሎ ያለውን ሰላም አይሰጣችሁ። ፍቅር የሚባለው ነገር አንድ መጽሐፍ ላይ እልህ ባይሰልፍ እኛ ወንዶች በተለይ ይሄ የአውሬነት ሜንታሊቲ ያለን እልህ በቃ የኔ አርጌ ላሳያቸው ለትዳር ሳይሆን ለማሳየት ለጡንቻ በቃ ግቢ ውስጥ አለች የተባለችዋን ጠብሼ ያሳያለሁ ምን ለማግኘት። አብዛኛው ደግሞ እቺ እልህ በወንዶች ውስጥ አለች። እቺ የፈርዖን ልብ እቺ የፈርዖን ልብ ናት ትዳርን የምታጠፋው። ሁለተኛ ደግሞ ሴትን ልጅ የእውነት ልንገራችሁ በጉልበት አታቀናት። ትፈራሃለች ግን የምትፈልገው ቦታ አታደርስም። ሴትን ልጅ ማፍረስና የራስ ማድረግ የምትፈልግ ከሆነ ንዴትህን ዋጥ አርግና ቆንጆ ቃል ሲሰራቸው እንደዛ ነው። በጆሮ በኩል ነው። ለምሳሌ አንዳንድ ጊዜ ጓደኛችሁ፣ ፍቅረኛችሁ፣ ሚስቶቻችሁ ሲያናድዷችሁ ወንዶች እንትን ወደ መጠቀም ነው የምንሄደው። ጉልበት በቃ ተበላና ውሃና ዘይት ሆነ ብናፈላውም ወጥ አይሆንም፣ በጉልበት አይሆንም። በምንም ታምር ሴት ልጅ የተፈጠረችው በብልሃት ነው፣ በደንብ አርጋ። የሴት ልጅ ደግሞ በደንብ አርጋ ለተፈጠረችበት ዓላማ ለሚስትነት፣ ለእናትነት፣ ለአጋርነት የምትጠቀም ከሆነ ይሄንን መርዙን የወንድ ጉልበት ዋጥ አርገውና የኔ ውድ በላት እርር ብልሃል እኮ ወይ ዝም በል። በተፈጥሮ እኛ ወደዛ ነው የምንሄደው። እነሱ በፍቅር ውስጥ መላከፍ ይችላሉ። በፍቅር ውስጥ ኢነሴንስ በቆንጆ ቃል ሞራል ይሰባል አይደለም። ይሄ ተንኮስ ማድረግ ይችላል። አንድ ሰው የምን ብሎኛል፣ ማንዬ በጣም ዝግጁ ሆነ አለ። ባላሰብኩም ሰዓት ልብ ሊሰቡት ይችላሉ አለ። በአንተ አሁን ላይክ አሪ መምራ እንደመኛ ያለሽኝ ምንድነው? እኔ ኮች ካደረኳት በኋላ በጣም ተቀየረችና ከዛ ትዳራቸውና ሪሌሽንሺፓቸው በጣም ሰላም ሆነ። ከዛ በትንሽ ነገር አጠቃችሁ ይዛ ማለት ነው። እንደው ቢቀር ይሻል ነበር ተቀይረሻል ብዬ መከላከያን አላስቀመጥኩም ማለት በለቀቅኩት አርሽኝ አላት። ሴቶች ከባድ ናቸው። ከባድ አይደሉም። እኛ የነሱ መንገድ ስላልገባን አከበድ ነው። ምንድነው መንገዳቸው? መንገዳቸው በቃ ጥሩ ቃል ይሸውዳቸዋል ነው። በቃ ጥሩ ቃል የኔ ውድ። አንድ ሰው በዓለም ላይ ያለችው ውድ እሷ ብቻ እንደሆነች ታውቃለች። በቃ ይሹ በቃ ሌላ ትግል ውስጥ አይደለም። እኛ ግን በትግል መንገድ ነው የምንፈልጋቸው። በብልሃት መካኒካል ስለሆነ እኛ መካኒካል ስፒሪቹዋል ናቸው፣ ፌሚኒን ናቸው። አንድ ሰው የምን ብሏል አለማየሁ ገላጋይ፣ ለሴት ልጅ ትልቅ ቤት ከምትሰራለት በየቀኑ አንዳንድ አበባ ስጣት ብሏል። የእውነት ትንሽ ነገር ነው የሚያስደስታቸው። ለምሳሌ እኔ እናንተ ብንወጣ ሪንግስ ሚንስ ናቲንግ፣ ግን እሱ ዩሲ ዳይመንድ ወይ የሆነ ላይክ አበባ ሾፕ ጋር ብንሄድ ሊሉ ይችላል። ለአንተስ ላይክ ናቲንግ። እንዲሁ ምን ይባላል ጊፍት። በጣም ጊፍት የሚሆነው ወንዱን በጣም ሲጎዳው ነው። ለምሳሌ ለእኔ አበባ ሚንስ ናቲንግ፣ ለእነሱ ግን ላይክ ትልቅ ነገር ነው። ለእኔ ቤቢ ሻወር ምናምን ሻወር ብሎ የሚያሳልፉት ነገር ለአንተ ኢሞሽንለስ ነው። አንተን መጉዳት አለበት። በቃ እነሱ በጣም ቫሉ የሚያደርጉት ለአንተ ማይጠቅም ነገር ላይ ስታደርግ ነው። አእምሯችን ኮምፕሊትሊ የተለያየ ስለሆነ ማለት ነው። እንዴት መሰለህ ሁለት ነገር ነው። በመጀመሪያ ወደ ትዳር የምትገባው የመጀመሪያው ስሜትህ ማለት ነው። ኢቭን የወንዱ ስሜትና የሴቱ ስሜት ራሱ ይለያያል። የወንድ ብረት ድስት ነው ወዲያው በቃ ብረት ድስት እሳት ላይ ስታረግ ወዲያው ነው የሚያሞቅልህ። እንደሱ አይደለም። እነሱ ቀስ ብሎ ነው እንደ ሸክላ ድስት እየጋለ ቀስ ብሎ ነው የሚመጣው። ለዚህ ነው እኮ እኛ ወደ አክሽን የምንቸኩለው። ብዙ ጊዜ የምንጎዳቸው እነሱ ቀስ ብለው እንደሚመጡ አናውቅ። ቀስ ብለን ብንጠብቃቸው ግን ህይወታችን ውስጥ የተሻለ ነገር ማምጣት እንችላለን። ትልቁ ነገር ትዕግስትና መቻቻል ትዳር ውስጥ የሚያስፈልገው እኮ ለዚህ ነው። በነገራችን ላይ ቅድምም ያልኩትን አሁንም ደግሞ ምንድን ነው እያደግክ ነው የምትሄደው። ትዳር የሚያድግ ነገር ነው። እየተዋደድክ ነው የምትሄደው። ገባ?
ይሄ የምትገባበት እፍታውና ሚኒማው መግቢያ ነው። ቅድም አንተ ወደ እንደዛ ሎሚ ምን አርገ ምናምን ያረከው ነገር በአንተ ቤት አርገ መሞት አብሶሉትሊ ኢንስቴድ ኦፍ ዶስ ኦል ግን እንደምታከብራት ብትነግራት ኖሮ ያን ያልበሰልክ ህፃን እንደምታከብራት የወደፊት ንግስት አንቺ ነሽ ፈጣሪ ብሎት እኔና አንቺ ምን ወልደው ምን አይነት ልጅ እንወልዳለን ብትኖሮ ጥላህ አትሄድም። ሴት ልጅ ሁል ጊዜ ከወንድ የምትፈልገው ይሄ ከፍቅሩና ምናምን ይልቅ ተስፋዋ ሊያኖረኝ ይችላል፣ ጥሩ አባት ሊሆን ይችላል። አየህ ብብቱ ላይ ሳርፍ በቃ ያኖረኛል። አሁን እቺ ደግሞ ከእድሜ ጋር አትሄድ። አይ ነው ያዥኝ ልቀቂኝ አንተን በአቅም ሰራው አይደለም እንዴት እንደምወድሽ እኔ እኮ ዛሬሽን አይደለም ወደው ነገ የት ይመጣል ልብ በ20 ምናምን ልብ በ40 ገንዘብ በ20 የሚባሉ